ዛሬ እንግዲህ ከብዙ አመታት በኋላ ወደ ትውልድ ሀገራቸው ከተመለሱት አንድ የከፋ ተወላጅ ጋር ቆይታ እናደርጋለን። እኚህ እንግዳ ማናቸው? እንደው ምን እየሰሩ ነው? በከፋ ታሪክ ውስጥስ ምን አይነት አሻራ እያኖሩ ነው የሚለውን ከሳቸው ጋር በመናደርገው ቆይታ ወደ በኋላ ላይ የምንመለከተው ይሆናል። እንኳን ደህና መጡ። እንኳን ደህና ቆያችሁ። በደንብ አድርገው ራስዎትን ያስተዋውቁ። ለምን ያክል አመታት በውጭ ሀገር ቆይተዋል? የት ነው እየኖሩ ያሉት? ምን እየሰሩ ነው? ማናቸው የሚለውን ተመልካቾች በደንብ ያስተዋውቁልኝ ብዬ ነው። እሺ፣ አመሰግናለሁ። እኔም እድሉን ስለሰጣችሁኝና ስላከበራችሁኝ በጣም ትልቅ አክብሮት ይሰማኝ እሰጣለሁ። ስሜ ሰለሞን ተክለሻል ጊቶ ነው። ተወልጄ ያደግኩት እዚሁ ከፋ ውስጥ ቦንጋ ከተማ ቄራ ሰፈር ነች። እዚህ ተወልጄ ካደግኩ በኋላ ያው እዚሁ ተምሬ እዚሁ አስተምሬ እዚሁ በአጋጣሚዎች በአንዳንድ ስራዎች ከማስተማሩ በተያያዘ ግን ጎን ለጎን በሌላ ስራ ከተሳተፍኩ በኋላ ወደ ውጭ ሀገር መጀመሪያ ሲሄድ ወደ ኔዘርላንድ ወደ ሆላንድ አምስተርዳም ሄድኩ። ከዛ ደግሞ እንግሊዝ ሀገር ሄጄ እንግሊዝ ሀገር እኖራለሁ፣ ከቤተሰቦቼ ጋር እኖራለሁ። ለምን ያክል አመታት ነው እዛ የኖርኩ? እንግሊዝ ሀገር ውስጥ ከወጣው 24 አመት ሆኖኛል። 23 አመት እንግሊዝ ሀገር ኖሬያለሁ። 23 አመት ኖሬያለሁ። በየመሃሉ ከዛሬ 8 አመት ጀምሮ ወደ ከፋ መላለሳለሁ። ቢያንስ በ2 አመት በ3 አመት ከዛም ሌላም አፍሪካ ሀገር በግል ስራና ከዚሁ ከማደርገው ነገር ጋር ስለ ሀገሬ በተያያዘ መልኩ ትንሽ እንትን ሳረቅ ቆይቼ ያው መጥቻለሁ። አሁን ደግሞ ምናልባት ጨዋታችን ያማረ እንዲሆን አንተ ያልኩ ባወራ ደስ ይለኛል። አረ ደስ ይለኛል። የማይገባው ምንም ደስ ይለኛል በጣም አመሰግናለሁ። ምናልባት ሰለሞን ተክለሻል ጊቶ ነው የምናውቀው። ሰለሞን ጸለሌ ነው። ጸለሌ ምንድነው? ሰለሞን ጸለሌ የማህበራዊ ሚዲያ ላይ ራሴን ሰለሞን ጸለሌ ብዬ ነው ማሳውቀው። ያሳወኩትም ሰለሞን ጸለሌ በጣም ልጅ ሆኜ እያለሁ የሰፈራችን አንዱ ቦንጋ ውስጥ ያው ብዙ ሰው ቅጽል ስም አለው። እኔ ደግሞ ቅጽል ስሜን በጣም ወዳታለሁ። ጸለሌ የሚለው ነገር የመጣ በጣም የሚታወቁ የሰፈራችን ሰው ያንዱ የወንድሜ ክርስትና አባት የሆኑ ያቶ ሰይፉ ደስታ ልጅ ጽጌ ሰይፉ የሚባል ነው። ጽጌ ሰይፉ አንድ ጊዜ አባቴ እስር ቤት ሆነው ያው በደርግ ሰዓት መጀመሪያ አካባቢ አባቴ እስር ቤት ነበርና አባታችን እስር ቤት ሆነው ልብስ ከዛ ይልክልን ነበርና አዲስ ልብስ ለብሼ ስወጣ ግራዝማች ኢሳያስ የሚባሉ የፍርድ ቤት ዳኛ የነበሩ ነበር። እሳቸው ልጅ ጋር ገነነ ኢሳያስ የሚባል ጓደኛችን ነበር። ከሱ ጋር ሆኖ ጽጌ ሰይፉ ሰለሞን ጸለሌ ያለ ከዛ ሰለሞን ጸለሌ የሚል ነገር መጣ። ስሙን ከዛን ጊዜ ጀምሮ እንግዲህ ላለፉት ከ40 አመት በላይ አለኝ ይሄን ስምና በዛው ያቀም በሰለሞን ጸለሌ ነው። እኔም ሰለሞን ተክሌ ብትለኝ እኔም ሰው ቢለኝ ቅር ይለኛልና እኔም ጸለሌን ስለምወደው በማህበራዊ ሚዲያም አሁን በፌስቡክም ሰለሞን ጸለሌ ብዬ ነው ራሴ ማስተዋወቅ። መልካም እንደው የሰለሞን አንዳንድ ሰዎችን ሰለሞንን ላገኘው ነው ላወራው ነው ስላቸው የሚነግሩኝ ብዙ ታሪኮች አሉና ወደ ታሪኮቹ ወደ ኋላ እንመጣለን። በተለይ በልጅነቱ ትልቅ ህልም አለው ይሉኛልና በተለይም የቡና ታሪክ እንግዲህ ኢትዮጵያ ውስጥ እንደ የሚታወቅ የሚታመን ግን ትንሽ ኮንትሮቨርሺያሊቲ ወይም ንጽጽሮሽን የሚፈልግ ነገር ነውና ታሪክን እንደሚያስረዳን ከፋ የቡና መገኛ መሆኗን ብዙዎች ያው ላይ መጻፍቶቻቸው ጠቅሰውታል። ሰለሞን ግን ፍለጋውን የጀመረው በዚህ መልኩ አይደለምና የቡና መገኛነትን ታሪክ ፍለጋ በተለያዩ ጽሁፎቹ የጻፈ
መመልከት ችለናልና ምናልባት እዛ ውስጥ የታሪኩ ፍለጋና የጫማ ሰፊ ወግ የጠቀስካቸው በተለያዩ ጽሁፎች ላይ የሚጠቀስካቸው አሉና የዚህ ታሪክ ፍለጋን መነሻ ያረከው ሐሳብም ሌላ ነውና እንደው ታሪኩን እንድትፈልግ ያነሳ ቪያ ኔጌቲቪቲ የሚል ርዕስ የሰጠኸው አለ። በተለይም ከፋ የቡና መገኛ ስለመሆኑ ማረጋገጫው ምንድነው ብለህ መነሻም የተነሳው አለና እስኪ ስለሱ እንጫወት። ጥሩ ነው። ትንሽ ወደ ኋላ ይርቃል ማለት ዛሬ ላይ ዛሬ 35 አመት አካባቢ ነው። 35 አመት ጌሻ ትልቁ ጌሻ ባህቶ የምትባል ቦታ ነበር ከስተማሪነትና የመጀመሪያ የጀመረው እዛ በጣም ደግ ሰዎች ናቸው። በጣም በሚገርም ሁኔታ ያላቸውን ከመስጠት የማይቆጠቡ በልተም ጠግብ የማይመስላቸው ደጋግ ሰዎች ናቸው። የከፋ ቡና የተገኘው ከፋ ነው የሚለው ነገር የተጫረው ከዛ በፊት ነው። በልጅነት አንድ በጣም ማደንቃቸው አባቴ አለ፣ ከዛ ወንድሞቼ ያሉ፣ ከዛ ደግሞ የክርስትና አባቴ ያሉ ጋሽ በላይ ሀብተ ማርያም በጣም ለኔ ትልቅ እንደ ዋርካ ነው ማያቸውና የማየውን ነገር ግራ የሚገባኝን ጠይቃቸዋለሁ። ልክ ናቸው ይሉኛልና ብዙ ወደ ታሪኩ ወደ ኋላ መልስላለሁ። እንዴት እንደተጀመረ አንድ መሰረታዊ ነገሮችን ጥያቄውን ምንጫር የሚለውን ነገር ላሳይና እናቴ ነጋዴ ነበረች፣ አያቴም ነጋዴዎች ነበሩ። ቅድማ አያቶቼ የአያቴ እናትም የታወቁ ነጋዴ ነበሩ እና ጉራቤ ለሰጥ ገሜ ጉራቤ በጣም ትልቅ ናቸው። ትልቅ የንጉስም ታማኝ የግብርና ያስገቡት ነው ይታወቃሉ በጣምና እነዚህ ነገሮች ልጆች ያለው አያቴ የምታቀርባቸው ነገሮች ነበሩ እና በልጅነት የጫረብኝ አንድ ወደ ቡናው እንዳዞር ያደረገኝ የቀኛዝማች ክዳኔ ገልቶ ይመጣሉ ቤታችን ብዙ ጊዜ አውቃቸዋለሁ እና ሌሎች ሰዎች ጋር በደረግ ሰዓት ያው ሀብታቸው ተወርሶ እሳቸውን በጣም እንትን ሆነው እኛ ቤት ሲመጡ በእንግድነት ሲመጡ የተለየ ዕቃ ነበራቸው። እሳቸው መጠጥ ቤት ነው እና እናቴ መጠጥ ቤትና አያቴ ቤት ሁለቱም ጋር ስመላለስ ቅርብ ለቅርብ ነው። ቄራው ሲመጡ እሳቸው በጣም ከመቅረባቸው የተነሳ እናቴንና አያቴን እጃቸውን ይስማሉ። ሌሎች ሰዎች ግን የእሳቸውን እጅ ይስማሉ። በልጅነት ለምንድነው እሳቸው የሚል ነገር ትንሽ ጫርና ለምን እሳቸው አያቴን ጠየቅኳት። አያቴና እሳቸው ማንነታቸውን ብታውቅ ኖሮ እንደዚህ አትልም ነበር አትጠይቅም ነበር አለ። ስቲል የቤተሰብን ነገር ጥያቄ ውስጥ አስገባለን። ጥያቄ ውስጥ ሆነ ብዙም አረካውም። በኋላ እሳቸው የቀንድ ዋንጫ ለብቻ ይቀመጥላቸዋል፣ የሚጠጡበት የሚጠቀሙበት እቃ እና የሚሰጡትና ሲጠጡ ቡናም ለብቻቸው ነው የሚፈላ የነበረው። ያን ጊዜ ለምንድነው ቡና የሀገራችን ቡና ነው የሚል ነገር ከእሳቸው አንደበት ከአያቴም ሰማው። አያቴም እናቴም ብዙ የቡና መሬት ነበራቸው። ቡና የተገኘው ከፋና አንድ ጊዜ ነው ከፋና ኮፊ ቡና የተገኘው ከፋ ነው የሚል ነገር የመጣው ይሄ ነው። ቀደም እንዳልኩ ስራ ይዤ ወደ ጌሻ ሲሄድ አንድ ቀን መጽሐፍ አንባለሁ። አጥር ላይ ቁጭ ብዬ አንድ መጽሐፍ አንባለሁና ተማሪዎች ያልፋሉ ወደ ገበያ ሲያልፉ አንዷ ተማሪ በቆዳ የተለፋ ቆዳ ላይ ይዛት ሄዳለች ወደ ገበያ ልትሸጥ ትራስና ትንሽ አሮበር ነው። በኋላ ቆዳው ላይ አንድ ስዕል አየውና ሰላም ካልኮለ ካጥሩ ዘልይ ወር አጥር ላይ ቁጭ ብዬ መጽሐፍ ማን የነበረው እና ጥጋ ብለው እኛ ጋር ቆዳውን ዘርጋ ምንድነው እሱ አልኳት። 6 ኮከብ ነበር እንደ ዳይመንድ እንደ 6 ኮከብ ባለ 6 ኮከብ የእስራኤል የአይሁዳዊ ይመስልና ምንድነው ያልኩት የአባቶቻችን ምናምን ምንድነው እሱ አልኳት። አፈረች ልጅትና ላስጨነቃት አልፈለኩም ያልኳት። በሳምንቱ ሽማግሌዎች ይጋበዛሉ ደጎች ናቸውና ጋበዙንና ሽማግሌው ቡና ሲጋብዙን ለሳቸው የቀንድ ሲኒ አየው።
ቅድም እንዳልኩ አያቴ ቤት አይቻለሁና ልምዱ አይቻለሁ። እዛ እንግዲህ ከዚህ ያን ሰዓት የ4 ቀን መንገድ ነው በፈረስ ከመኪናና ፈረስ 4 ቀን በጣም የተለያዩ ሰዎች የሚራራቁ ሰዎች ያን ሳይ ቡና አቆላሉንም አየው በዛ ሰዓት ተራርቆ ግን አንድ አይነት አክቲቪቲ ነው እና ቡና እናቴ አያቴ ብዙ ጊዜ በሸክላ ምጣድ ነው ቡና የምትቆላው እና የዘንባባ መቆያው ዘንባባ ነው እና የሚጋፈው ደግሞ ገበቴ ላይ ነው ከዋንዛ የተሰራ ትንሽ ገበቴ ላይ ነውና ለምንድን ነው በሳን ላይ ለምንድን ነው ላፈው በብረት ምጣድ ምንድን ነው ግንኙነቱ መጠይቅ ይሄንን ነገር በእንግድነት የምንበት ቦታ ተመሳሳይ ይሆንና ያን ጊዜ ነው ልቀጠልና አይሆንም ቫያ ኔጌቲቭ ይባላል አይሆንም የሚለው ነገር አይሆንም ምንድነው ማስረጃችሁ ተነሳው ያን ቀን ጌሻ ተነሳው ጌሻ ጠየቅኳቸው አያቶቻችን እኮ በዚህ ነው ወደ ላይ ቡና ሊነግዱት ቤት በዚህ ያልፋሉ በወለጋ ያረጋሉ ጌሻና ኤሊባቡር ይቀራረባል እና በዚህ ያርገው ነው የት እዚህ ታችለው 3 ሰዓት መንገድ ነው ትንሽ ግራ ገባኝ ያን ጊዜ ይሄ ምል በ1980 ዓመተ ምህረት ነው የዛሬ 35 ዓመት ምሰማው ታሪክ ያን ጊዜ ታጨቀ መጽሐፍ አንባለው ግን ብዙም ሊያረካኝ አልቻለም ግን ጠይቃለሁ መልሼና ምንድነው እዚህ ተመከኝ 80 ዓመተ ምህረት ጨርሼ ስመጣ ሁለተኛው የታሪክ አጋጣሚ የሆነው ተዛወርኩ ከዛና ወደ ላይ ወደ ቡታ መንጆጋ ካሜራ አጠገብ ከቦቃ አጠገብ ቡታ የምትባል ቦታ ብዙ ከፋና የሳላሊዎች ይኖራሉ እዛ ከቡታ ወረድ ብለ ጎፓ የምትባል ወንዝ አንድ ታሪክ አለ ከንጉስ ጋር እና አያቴ እዛ አልሄድም ዩኒቨርሲቲ መግባት ፈልግ ነበር እና ዩኒቨርሲቲ ያሰብኩት ውጤት አልመጣም አያቴ ሄደ ታሪካዊ ቦታ ነው የርካለችኝ አያቴ እሱም ሴት አያቴ አጠዴ ክዳነ ማርያም እሱም ትንሽ ታሪካዊ ቦታ ነው የሚል ነገር ግራ አጋባኝ እና ምንድነው ታሪካዊ እዛ ከርኩ በኋላ የተቀበሉኝ ሰዎች በጣም በመልካቸው ቀይ ናቸው ዘመድ ነን ብለው ጋበዙኝ እና እሳቸው ትልቅ ቦታ ነው የመጣው እና ንጉሱ እዚህ ነበር ቃቃውስ ነበር ውጊያ ሰዓት ላይ ጋከሸርቸው አጽጋፍ የተሸሸጉበትና ጎፓውን ትንሽ ጫራ ይሄም ነገር ተሰፋፋ እንደዚህና ምን ያገናኘዋል እንዴት እዚህ ሊመጡ ይችላሉ አንድራቻ እዚህ ጋር ነች ቅርብ ነች እንግዲህ በዛ ቅርብ ነች ከአንድራቻ ቅርብ ነው እሱም እየጨመረ መጣ ፍላጎት እየጨመረ መጣ እና ማገረገን ጥናት አደረኩ እዛ ጠየቅኳቸው ጥሩ ታሪክ ነገሩኝ ሽማግሌው 6 ወር እዛ ከሰራ በኋላ ተመልሼ መጣውና አልሄድም ብዬ ማኪራ ተመደብኩ የታሪክ አጋጣሚ ይሆን ሰንሰለቱ የተያይዞ እየቀጠለ ነው እና ማኪራ 1981 የካቲት እኔ አልሄድም እኔ ዩኒቨርሲቲ ገባለሁ አልኩኝ አልሄድም እናቴ ሄዳለችና አያቴ ደግሞ እዛም እኮ ቦታ አለን ብዙ ዘመዶች ታገኛለህ አለችኝ አያቴ ሴት አያቴና ማኪራ የመጀመሪያ ጊዜ ሴት ብቻዬን ሄድኩና መንገድ መጀመሪያ ድሮ አሳልና ጠም በመሄድበት ማኪራ በማቀበት መንገድ ማኪራ እጅ አላቅም ግን በመሄድበት ሲቼ በሌላ በኩል ሄድኩ መንገዱን ሳትኩ ነው እና የ1 ሰዓት ከ42 ሰዓት መንገድ ወደ 4 ሰዓት ተኩል ፈጅቶብኝ ተሳስቼ መንገድ ሳትኩና ጎማት መንገድ ሲቼ በሌላ በኩል ገባው ዞሬ ስመጣ ትልቅ የቡና ሰፈር ላይ ማኪራ ፈልጌና ደርሰሃል አለኝ የታሪክ አጋጣሚ ነው ደርሰሃል አሉ ገባው then ግንቦት አንድ አስተማሪዎቹ ጥሩ አቀባበል አደረጉልኝ ማታ ላይ አወሩኝና አንድ ዋርካ ማኪያ መሃል ላይ ገበያው ማለት ትልቅ ድንጋይ አለ እና ትልቅ ድንጋይ ላይ ቁጭ ብለን ስናወራ በልደታ ጊዜ መስዋዕት የሚቀርብበት ነው ዴጆ ከተኛ ዴጆ የሚቀርብበት ነው አለኝና ለምን እዚህ ቦታ ተመረጠ አልኩኝና ቅርብ ነው ከእናት ቡና ከምትባል ጋር በኋላ ላይ ያወቁትም አላወቁም ከቀረብኩ በኋላ ግንቦት አንድ ጓጓው ለማየት እና ስነ ስርዓቱን ተቀምጬ አየው እነ ጋሽ ገብረ ሚካኤል
ሻምበል የሚባሉ አንድ አማራ ነበሩ፣ ጋሽ ወልደ ጊዮርጊስ ነበሩ። ተጋበዝኩ። ተጋበዝን። የኮባ ቅጠል ላይ ተቀምጠን የሚደረገውን ስነ ስርዓቱን ዴጆን በሙሉን አየውና ወደ ኋላ ወስጄ ጣዖት ከማምለክ ጋር ትንሽ ሚክስ የሆነ ነገር ጣዖት ማምለክ አልነበረም አይደለም። እና ጠየኳቸው እንዴት እንደሆነ ስነ ስርዓቱ። ዋርካውን ትክክል ማየት ጀመርኩ እና ቡና ሲሰጥ ቡና ለሳቸው በቀንድ እና በትንጃሮ በቀርቀሃ ሲኒ በትንጃሮ ተሰጠ። እሱን ትንጃሮን በኋላ ሌላ ታሪክ አለው እና ለምንድን ነው ትንጃሮ ቅድም ንግረል በዘንባባ ነው የሚጋፈው በዘንባባ እንትን ነው አልከኝ። እና ከሽማግሌው ጋራ ቡና እዚህ ነው የተገኘው እና ምረቃው መሃል ላይ ቡና የሰጠችኝ ምድር ባርክልን ብሎ ይመርቃሉ። ስለ ቡና የሰጠችኝ እቺ ነገር በዴጆ ላይ በስፋት ምንሰነ ስለ ቡና የሰጠችኝ ስለ ቡና ነው ተጀምሮ 3/4ኛው ምርቃቱና ልመናው ምስጋናው የምስጋና ጊዜ ነው እና የቡና እንትና እና በኋላ የቡና አሻራ ይሄ ነው ማለት ነውና ጠየቅኳቸውና አጠገብ ያሉትን ስጠይቃቸው ቆይሳቸው ይጨርሱና ቆመን ካለቀ በኋላ ጠየቅኳቸው። ቡና መጀመሪያ የተገኘችበት ቦታ ወስዳለሁና አሉኝ። ተቀጣጠርን። ቡን መንደር ወረድን። እታች ወረድን። ቡን መንደር ላይ እናት ቡና የተገኘችው እዚህ ነች አሉኝና እሺ ልቀበል፣ ግን ምንድነው ማስረጃው ለኔ? ያው ምንድነው ማስረጃው እዚህ ለመቀበል? ካፈ ታሪክ አልፈም እኔ ደግሞ ካፈ ታሪክ እንዲያልፍ ምንድነው ማስረጃው ብዬ ጠየቅኩሽ ማለት ነው። እዚህ ነው የተገኘው። እንዴት ነው የተገኘው እዚህ? እሺ ብለው አስረዱኝ ማለት ቡናኛ ተክለን አይደለም። አንድ እናት ትወርቃለች፣ ፍሬ ያወርቃል፣ እሱ ያድጋል፣ እሱ ያወርቃል። አነቅላትም እኛ መኮትኮት ብቻ መንከባከብ ብቻ ነው። እሷ ታረጃለች፣ ትሞታለች። እናት ቡና ሌላ ልጇ ትተካለች፣ እናት ቡና እናት ትሆናለች። እና እናት ቡና እንደዚህ ነው አለ። ለኔ ኢትስ ቬሪ ኢንትረስቲንግ። እሱ ተከታተለ። ግን ማስረጃው ምንድነው? ተከራከርን፣ ብዙ አስረዱኝ። እንግዲህ አንተ ሰለሞን መሆንን አስረዳኝ። ማስረጃ ምንድነው? አስረዳ። ጠየቁኝ። ብዙ ተነጋገርና በዛ ሰዓት ላይ አስተማሪ ሌሎች ጓደኞችን ጥያቸው ብቻዬን ነው ቅድም ላልከው የሚከተለው ነገር አላርፍም። አንድ ነገር ጭንቅላቴን መልስ እስከማገኝ አላርፍም ባህሪ ሆኖ ተቀጠልን። በዚህ ተለያየ መጥቼ ጻፍኩ። የሚቀጥለው አመት ላይ ጭንቅላቴን እስካመኝ ድረስ ብዙ አሳሰበኝ። አሞኝ ነበር የተወሰነ ወንድና ጭንቅላቴን እስካመኝ ድረስ ነው። ምናልባት ወንድሞቼና የቅርብ ጓደኞቼ ያውቃሉና በኋላ ተመልሼ እንደገና ሄድኩ በ82 ዓመተ ምህረት እንትናልን ጥያቄ አሁንም ጠየቅኩ። ተግባባን። ግን ጥያቄ መልስ ስላላገኘው ስላልረካው መቀጠል ስላለብኝ ዝም ብዬ ፍለጋው ቀጠለ። ፍለጋው ቀጠለና እዚህ መጥቼ መጽሐፎችን ሌሎችን መጽሐፍ አሳድዳለሁ። በ89 ዓመተ ምህረት እዚህ የነበረው ኤንጂኦ የሱፓክስ ግቢው ነበርና በታሪክ አጋጣሚ እዚህ ነው ሱፓክስ በጣም ከማደንቃቸው ሰው ብዙ ሰው የሚያደንቃቸው እቺ 3 ጣት ብቻ ነው ያለቻቸው። ይሄ አርቲፊሻል ነው። እቺ 3 ጣት ነች። ሲቆጠር 3 ጣት ነው ያላቸው። በ3 ጣት እኔ እናንተ በ10 ጣታችን ኮምፒውተር አልመታምና እሳቸው የታሪክ አጋጣሚ ፈልጋለሁ ብሎ አንድ ቀን ቤት መጡ። አመጡኝ እዚህ እና እዚህ በረንዳች እዛች ቤት በረንዳ ላይ ቁጭ ብለን እንጫወታለን። ባለቤቴ ምን እንመጣለን እንጫወታለን። እና ከቆይታ አንድ ቀን በኋላ ለጉዳይ ፈልጋለሁ አሉኝ። ከጉዳይ ፈልገው ቆይተው ልጃቸውን ሌሎች 5 ወንድ ልጆች አሏቸው። እናወራለን በየጊዜው ያመጡ ከቤት እናወራለን። እና አንድ ቀን ቤት ቁጭ ብለን ልጆቼን እኔና ባለቤቴ ልጆቻችን ፀሐይ ያሞቀን አንደኛው ልጃቸውን ይዘው መጡ። ቤት ድረስ መጡ።
ጠዋት ነው። እኔ ከሰዓት አስተማሪ ነኝ። ሃይ ስኩል ነው ያኔ አብረን አስተምራለሁ፣ ኬሚስትሪ አስተምራለሁ። ደን ፈልገን ነው አሉኝ። እሺ እሱ አናገረኝ። ፊልም ልሰራ ነው አለኝ። የምን ፊልም? በከፋና በአባቴ ላይ አንድ ላይ ታሪክ ይከፋታል። ታዲያ ቱሪዝምና ባህል አለ እንደሱ ጋር ለማገናኘት አዎ ቱሪዝም ባህል አለ እኔ ጋር መገናኛ። አይ ሪኮመንድ ተደርጌ ነው አለ። ማን ሪኮመንድ ያደረጋ አልኩት። እሱም በኋላ ነገር እሺ ካለ አይ ላስብበት አልኩት እና ብዙም እንትን አልሰጠኝም። ፈረንጅ ስለሆነ ብያ አልተስገበገብኩምና መጓጓት የለብኝ ነው እኔ መጓጓት የለብኝ ማሳልፎ መስጠትም ነው እሱም ነገር አለና መጨረሻ ላይ ከሰዓት በኋላ ሽልም ጣልኝ። ከሰዓት በኋላ መጣ እና ከሰዓት በኋላ ማምሻ መጣ። ቡና ተፈላ ቤት ቡና ጠጣና ምን ኢትራመድን ወደ እንትን ሄድን፣ ወደ ፏፏቴ ባርታ ፏፏቴ ሄድን። ባርታ ፏፏቴ ከላይ ዳገት ላይ ወጣን እና ቦንጋን አሳየሁት። ስለ ቦንጋ ታሪክ ነገርኩት እና አላቅም ነበር ይሄን ነገር ያልሰማው። እቺ ትልቅ ከተማ ነች፣ የነገስታት ከተማ ነች፣ የንግድ ምንጭ ነው። እናንተ ሀገርም ሆላንድም ከዚህ መጣችሁ ቡና ወስዳችኋል አልኩት። ቡና ንግድ የተጀመረው አባቱ ለምን እንደመጡ አባቱን ታሪኩን በጣም ንጹህ ሰው እንደነበሩና ዴቨሎፕመንቱ ወደው ነበር። ከ50 አመት በፊት ሁሉ እዚህ እንደነበሩ ልጁ ገና እንደተወለደ እንደመጣ ጓደኛዬና አለቃዬ ነበረ። ከሱ ታሪክ ላይ ስለ ከፋ ታሪክ ነገርኩት። አባቴ መጽሐፍ ጽፎ እንደነበር ነገርኩት ስለ ከፋ። እሱ ሞር ኢንተረስት ጠየቀኝ፣ እባክህ አብረን እንስራ አለኝ። እሺ ፓራሌል እኔ ስለ ከፋ ቡና ኢንቨስቲጌት ማድረግ ፈልጋለሁ መገኘቱን እና ስለ ከፋ ታሪክ ኢንቨስቲጌት ማድረግ ፓራሌል ከሆነ በዚህ ባንድ ነገር ላይ ከተስማማን እሱም የከፋ ቡና ምንጩ ከፋ መሆኑን ማወቅ ፈልጋለሁ፣ አባቶችን መጠየቅ ፈልጋለሁ ብዬ መጣው። ቅድም ቫያ ኔጌቲቭ ያልከኝ የስፓኒሽ ወርድ አይደለም ብዬ ነው ተነሳሁት። ማስረጃ ስላጣው አባቶችን መለራሻ ሳለም ይባላል፣ መለራሻ ወልደ አምላክ ይባላል። የንጉሱ እንጀራ ልጅ ናቸው እሳቸው። እነሱን እየዞርን ኢንተርቪው አደረግን እና እቺን ፍለጋ ቡናዋን ፍለጋ ተያይዘን ሄድን ነው። እናት ቡና ፍለጋ በቃለ መጠይቅ ሄድን። ቅድም ያልኩን ከ7 አመት በፊት የጠየቅኳቸውን ሽማግሌ መልሼ አገኘኋቸው። ሰላም ተባባልን እና አሁን ውጪ ዘመጣ አላምንሃል? አላመንኩም አልኳቸው እና ማስረጃ ስጡኝ ስል እሳቸው ማስረጃ ሰጡኝ። ስቲል አልተዋጠልኝምና ምንድነው ማስረጃ? ጽፋለሁ፣ ከካሜራ ጀርባ ሆኜ ቃለ መጠይቅ አደርጋለሁ፣ ይቀርጻሉ፣ ጽፋለሁ። ማስረጃ እሱ ይጠይቀኛል። ለሱ ደግሞ ታሪኩ እየሳበኝ ሲሄድ ለሱ ልተረጉምለት አልቻልኩም። እኔ እሱ ወደ ፍለጋው ገባ። እሱን ጥዬ እሱን ረስቼው የራሴን ጥያቄ ስጠይቅ እሱ ቢጎሽመኝም ቦች ላይም ተጠቅሳቸው ቢጎሽመኝም ዝም አልኩት እና ከዛ በኋላ ስንሄድ መጀመሪያ እዚህ ቲፋ እዚህ ታች ያለች ቲፋ ተንጎላ መዳን ያለው ሰው የንግዱ አንዱ የንግድ ነውና መስመሯ ከዛ ነው የሚጀምረው ይባላል። ግን እሱ ሳይሆን የታሪክ ምሁራን ያገኙት ነው። አባቶቻችን ግን ከዛ ቀሺ እስከ ጎዋ ጫራ ይላል፣ ከስር ወደ ታች ይላልና ቀሺ ድረስ ይላልና ቀሺ ስንሄድ ደግሞ ገፔታቶን አገኘናቸው። ገፔታቶን አገኘናቸው። ገፔታቶ ገዳም አገኘናቸው በኋላ ላይ ነውና እኚህን ሰው ይልጨርስ ቫያ ኔጌቲቭ ከየት መጣ አላልከው እና የቅድም ያልከኝ የጫማ ሰፊዎችን ያልኩ አሁን አንድ ላይ ያይዝልና ቀሺም ሄደናል። ከቀሺ መተን ተቀጣጥረን ካሜራ ይዘን ጠየቅናቸው። እንዳልኩ ስጽፍ ጠየቅኳቸው በጣም እና ቀኝ እጅህን አንሳ አለኝ። ቀኝ እጅህን አነሳው። ቀኝ እጅህን አነሳውና እንደማላ ቀኝ እጅ አንተ መሆኑን ማረጋገጫ ስጠኝ አለ እና አላምንም ስል የመጨረሻ ሳግ ተናነቃቸው፣ አለቀሱና ታሪኩን እንትን አለ። ይሄ በህይወቴ ውስጥ ትልቁን ነጥብ ያዘው። እሳቸው በህይወት የሉም ዛሬ። እሳቸው የነገሩኝን አልቀበልም ማለቴ አይደለም ብዬ የተነሳሁት ነገር ቡና ማሳደዱ፣ የቡና ታሪክ ማሳደዱ ልክ ተገባው
ይሄን ከማድረግ ፊልሙ ሄዶ ኤዲት ተደርጎ ተመልሶ ሁለተኛ ዙር ተቆርጾ ሲመጣ ሁለተኛ ዙር አፕዴት ሲቀረጽ በዚህ መሃል ላይ ሹሜከር ባለ የጫማዎቹ የታሪክ መጣ። አሁንም የማዳም በርቲ ነው የምንላት እና እሳቸው ይዘው መጡ። አንድ ሰው ቤት ውስጥ ቁጭ ብሎ ከኋላ መጽሐፍ እያነበብኩ ነው መጣ። ሰው ይፈልጋል ተባልኩ። አጭር ሰው ምንድነው? አይ እነሱ አይደለም ማለት ነው። ይሄ አጭር ነው። ቁጭ ብለን አወራል። መጣ። ወይም ሆላንዳዊ ነው። የዚህ የሆላንዳዊ ታሪክ ይለያል። ከፊልሙ ጋር የተገናኘ አይደለም እና እኔ አጎቶቼ ሁለት አጎቶቼ ከፋውስ ድሮ ጥንት ከመቶ ዓመት በፊት ቡና ሲተክሉ ሞተዋልና እነሱን የት እንደሞቱ ፍለጋ መጣው ብሎ ነው ጠይቀኝና አጽማቸውን ፍለጋ የት እንደተቀበሩ እና ምን ታሪክ ነው ጋር መጣ አልኩት። ማን ጋር እኔ አላቀም። አይ ተጠቁሜ ነው መጣው። ማን ነው የጠቆመ? ሌላ ሁለተኛ ሪኮመንዴሽን ማለት ሌላ ሁለተኛ ተቆመችና ነፍሱን ይማረው ድሮ ፕላንና ኢኮኖሚ ዮናስ አባተ የሚባል ነበር። የመቱ ልጅ ነው አይደል? የበደሌ ልጅ ነው። መቱ የበደሌ ልጅ ነው። እዛ በጣም ጥሩ ነው። መጣፍ እንጋራለን። በጣም ጥሩ አንባቢ ልጅ ነበር። እሱ ነው ሪኮመንድ የተደረገው ሁለተኛ ጊዜ ተብሎ መጣ። እሺ አልኩኝና እንግዲህ ማስረጃ ስለፈልግ መላኩ የሚባል አንድ የባለ ልጅ ኦሮምኛ በደንብ የሚናገር የታሪክ አስተማሪ ሃይ ስኩል ውስጥ ነበር። እሱን ጠራሁት። እሱን ጠርቼ እንተባብለን ተያይዘን ሄድን። ማንኪራ ሄድን። ፈለግን። ምንድነው አጎቶቹ ብዬ ጠየቅኩት። አጎቶቹ በ1920ዎቹ ቡና ከከፋ ይነግዱ ነበርና ዳይሪ ሆላንድ ውስጥ ዳይሪ አለ አጽፈው አስቀመጡ። እሱን አግኝቼ እና ከዳይሪን አገኘሁት። ግን ከዛ በኋላ ጠፉ። ኢትዮጵያ ውስጥ መጥቶ ይነግዱ ነበር። ቡና ከፋ የሚል ዳይሪ ውስጥ ከፋ የሚል አነበው። ከከፋ ቡና እየወሰድን የቡና ችግኝ እየወሰድን የት እንደሄዱ ብዙም አይደለም እና ግን ከከፋ እየሄድን እነግዳለን ይላሉ። እንግዲህ በአጼ ምኒልክ ጊዜ ነውና ከአጼ ምኒልክ ወስደናል ተብሎ አሁን በዛ የመጨረሻ ጦርነት የተካሄደው እዚህ ስለሆነ ቡናና ከፋ አንድ ስለሆነ ከዛ ብሎ የመጣው እዚህ ነው። ይዘ ሄድን ፈለግን። ሌሎችን ሳኒ ነው አሉኝ። ሳኒ ነው ወይ አሉኝ። እዛ ያሉት ማንኪራ ያሉት ነበር። ያኔ መጡት ከዛ በፊት ነበሩ። ከዛ በፊት ጥንት ሳኒ የሚባል አንድ ሌላ ፈረንጅ ሞተዋል። በታሪክ የተረሳ መተው እሱ ነው እንዴ ብሎ ይጠይቁ። እሱ ነው ሳኒ ጌፖ ምትባል በሱ በአንድ ፈረንጅ በሞተ እዛች ወድቆ ስለሞተ ድንጋይ አዳጦ ስለሞተ በዛ ፈረንጅ ስም የተሰየመች አንድ ዳገት አለች እና እሱ ነው ወይ አሉ። እሱ አይደለም ይሄ ሌላ ነው። ትልልቅ ሽማግሌዎች ያገኘ ሰምተናል ይመጣሉ። ግን እንደዚህ አይነት ሁለት ሰዎች አልሞቱም። እርግጠኛ አንድ ሰው ሞተ። እሱ ሳኒ አይደለም ማለትና አልሞቱም ማለት ከዛ ታሪካችን የሱን ያጎቶችን ታሪክ ማግኘት ያው ሹሜከር ነባሉት እንትናቸው ማግኘት እንትራን ብዙ ሞከረን አጣየቅን። ተቃሺ አቻዳቻ የምትባል ቀበሌ ቡዲ ሄድን። አላገኘን። ያለምንም ውጤት ተመለስና አለቀ። ምናልባት እንግዲህ በቡናው ታሪክ ፍለጋ ውስጥ እዛው በሄድክበት ስፍራ ላይ ያኚ አንተ የምትወዳቸው ዛሬ በህይወት የሌሉት አባት ክፉኛ አልቅሰዋልና የእሳቸው ለቅሶ ያንተ ጸጸት ፍለጋውን ያጎላበት ነገር አለና ፍለጋው በጣም እንዲጠናከር ያደረገው ነገር አለና እስኪ እሱን እንመልከት። ያለቀሱት እውነቱን ነውና እውነትን ተናግረ እውነትን ይዘ ፕሬዠራይዝ አረኳቸው። በጣም ተጫንኳቸው። እውነቱን አውጡ። እኔ ከፍቅር የመጣ ነው እውነቱን ላገኝ መልስ ይሆናል ከሚል ነው። እሳቸው ደግሞ እውነቱን እየነገሩኝ እኔ አልረካውም። ጥፋተኛው ነኝ ነበርኩና ተጸጸትኩ በጣም። ለምን እንደዚህ ያደረኩ በኋላ ላይ ነው ፊልሙን ሳየው ነው። በዛ ሰዓት በስሜት ውስጥ ነው እውነት ጋር ደርሳለሁ ከሚል ነበርና ተጸጸቱ። አለቀሱ። ፊልሙን ሳይ አለቀስኩ። ያን ቀን ማታ ከጊስ ዘቨንበርከን ከሱ ጋር ቤቱ ነው። በሌላ ክፍል አለ። ክፍሌ መስኮት ላይ ሆኜ የአምስተርዳምን ዋናው መንገድ ላይ ትክ ብዬ ሳይ ስለ ፊልሙ ነበር ስለ መቆረጡ አምመላለሰውና የሳቸው ለቅሶ ነበር ፊልሙ ውስጥ የሚታየኝ። እንደዛን ቀን እንቅልፍ አጥቼ ነበር። በጣም አዘንኩ። ለምን ይሄን አረኩ? የተጸጸትኩ በጣም። አንድ ነገር ውለታ ላደርግ የምችለው እሳቸው ያሉት ነገር እውነት ነው እና የእሳቸውን እውነት ተከትዬ
እስኪ ላውጣ ከሚል ከዛ በኋላ እሱ ተርኒንግ ፖይንት ሆነችና የታሪክ ኢንዲፔንደንት ከውጭ ሀገር ዘረመል አርኪኦሎጂ አንትሮፖሎጂ የሆነ ሁሉም ሳይንቲፊክ የሚባሉትን ጥናት እውነት የት ነው የተገኘው ካልሆነ ከፋ ካልሆነ መቆም አለበት ኢትዮጵያ ውስጥ ነው የመን ነው የሚባለው ነገር ኢትዮጵያ ውስጥ ተለበ ማቆም አለበት ከሆነ ደግሞ መውጣት አለበት እውነቱ መውጣት አለበት ሁለቱ ፒኮች መለየት አለባቸው ምክንያቱም እውነት ከሆነ እውነቱ መውጣት አለበት በተመጣ አለበት እውነት ካልሆነ ኢትዮጵያ ውስጥ ካልተገኘ ከፋ ውስጥ ማኪራ ቡን ካልተገኘ መቆም አለበት የ35 አመት ታሪክ ነውና በዛ ሰዓት ያ የሚሆነው ግን 9ኛ አመት ላይ ነኝና በጣም ያን ጊዜ ተርኒንግ ፖይንት ሆነ ለኔ በቃ ይሄ እውነት መውጣት አለበት እና ለኔ እየተከተልኩ አሁን እውነትን ማሳደድ ነው ያስኩት ከሳምንቱ በኋላ ሌላ ትልቅ ተርኒንግ ፖይንት የሆነው ጊስ ጓደኞቹ ጋር አምስተርዳም በውሃ የተከበረች ነውና የጓደኛው ልጁ ልደት ላይ ተጠርተን ሄደን ከሌሎች ጋር አስተዋውቀን ደጅ ላይ ቆመን የተጫወትን እያለ ጥሩ ሽታ ጥሩ ማዛ ተሰጠኝና ይሄ ምንድነው ጥሩ ሽታ አለው ምናምን አይ እኮ ክሊፎርድ የሚባል የኸርባሪየም የአትክልት እጽዋት እንትን ነውና እሱ ከዛ አበባ የሚሸጠው እንዲያውም እኮ ኮፊ አረቢካ የተሰየመው እዚህ ነው አለኝ ጓደኛዬ እንደዚህ አልከኛ እንደዚህ አልከኛ ኮፊ አረቢካ ይሄ ነገር እንሳሳደ እንዴት ሆኖ ምናምን አልከኝ እንዴት ሆኖ አልከኝ ስለ ኮፊ አረቢካ ተባለ የሚለው ኮፊ አረቢካ ለምን ተባለ ለሚለው ጥያቄ ኮፊ አረቢካ የተባለው ካርል ሊናውስ የሚባል አንድ ስዊድናዊ ሐኪም ነው በትምህርቱ ሐኪም ነው እና ለመመረቅ ከተመረቀ በኋላ ፍላጎቱ እጽዋት ማጥናት ስለሚፈልግ ወደ ሆላንድ ሀገር መጣ ስዊድናዊ ነው ወደ ሆላንድ መጣ እና ካልነቀን የክሊፎርድ የሚባለው የቤቱ የህንጻውን እንትን ልቀጠር ነው እና ስለ እጽዋት ፍላጎት አለኝ ስለ እንዲያውም እኔም ሐኪም ፈልጋለሁ የግል ሐኪም ትሆናለህ ትማራለህ ተባለና እሱም መሰብሰብ ጀመረ እኔን ታከመኛለህ ስለዛም መሰብሰብ ጀመረና ባይ እንዳረገና በ1937 አዘጋጀ የእጽዋት በ1753 እንደዚህ እየሰበሰበ ያለ አንድ ፈረንሳይ ደንበኛ እጽዋት የሚያቀርብለት አንድ እጽዋት ተክላው ተሰጠና ቡና ሰጠው እና ቡና ኮፊ ነው ከየት አገኘው ከየት ነው from Arabs I bought it from Arab ፐርሻት ለአረቦች that coffee arabica ብሎ ጻፈ ኮፊ አረቢካ ብሎ 1753 ነው 1753 ነው ሌሎች ሰዎች ይሄን መባሉን ሲመጣ ዴንማርክ ያሉ ሰዎችና እንዴ የየመን ፌሊክስ ፔኒንሱላ እንትን ሊበቅልበት አይመችም ቡና አይመችም ይመች አይደለም አተፈጥሮ አይፈቅድም እና በርሃኑ ትንሽ ቢተክሉ ጓሯቸው እንጂ ለተክል ነው ነገር በብዛት አይደለም ብሎ ሲተቹትና እንትን ሲያለቀና ከዛ በኋላ ፖተስ ኮፊ አሜል የ18 ገጽ ያለው ፓምፕሌት ተዘጋጅቶ 10 አመት ጥናት አድርጎ ኮፊ አረቢካ የሚባለው ተሳስቼ ነውና ሰዋሳሰን ኮፊ ኢትዮጵያ ብሎ ቢጽፍ ያው ፈርጀ too little አንድ ነገር ከተበላሸ አረቦች ስለያዙ የመን ስለያዘች የኛ ነው ስላሉ ኮፊ አረቢካ በሚል ቀጠለ ብዙ ጊዜ ኮፊ አረቢካ ተብሎ ኤል መጨረሻ ላይ የጽዋት ታክሶኖሚ የጽዋት ስፔሲፊኬሽን ኤል ሊናውስ ነው ስም ነው ኤል አለች አሁን መሳሳቱን እሱ ካመነ የነስ ድርሻ ምንድነው ስለዚህ የሊናውስን ታሪክ አንተ አሻሽለህ ማውጣት አለ ወይኔ እውነት ተገኝቷል ወይ ይሄ የሱ ከጽዋት ታክሶኖሚ ነው የታክሶኖሚ አባት ነው የሚባለው ፋዘር ኦፍ ታክሶኖሚ ነው የሚባለው ሊናውስ ግን ኢትዮጵያስ ከፋስ ትባልና ትክክለኛ ማስረጃን ባለቦታው ነው እንትን ባለቦታው ኢትዮጵያስ ለምንድነው ኮፊ አረቢካ ኮፊ ኢትዮጵያ ለምን አልተባለም ወይ ደግሞ ያቺ ኤል ኬ ካፋ መሆን አለባት ኦ ኢ ኢትዮጵያ መሆን አለባት የሚል ወደፊት እንግዲህ ወጣቶቹም ወደፊት ትውልድ በተገላለ ከዛ ይሄ የሚሆነው የዛሬ 23 አመት ነው ጥናቱን ቀጠልኩ እና ይሄ የቡና ታሪክ ነው ዘን
ታሪኩን እንደገና ሳጠና ቡና ንግድ ትሬድ ሩቱን ማጥናት ጀመሩ። ትሬድ ሩት ከዚህ ፕሮፌሰር ባህሩ ዘውዴ ጻፉት ከዚህ ከቲፋ ተነስቶ በሰቃ በእናሪያ አርጎ ልሙናሪያ አርጎ በሰቃ በልሙናሪያ አርጎ ወደ ላይ ባሶ ጎጃም ላይ ባሶ የምትባል ቦታ አለች ንግድ ቦታ በዛ አድርጎ በምጽዋ አርገ በመተዋ ወደ ግብጽ ይሄዳል በምጽዋ ወደ አረቦች ከአረቦች እንደተሻገረ እሱን ታሪክ ነው በመተማ ወደ በጎንደር አርጎ ወደ ሱዳን ነው በኋላ ወደፊት ወደ ቡና የፍየሏ ታሪክ ስንመጣ ካልዲስ አይደለም ካልአዲ ነውና ካልዲም አይደለም ካልአዲ ነው እሱም ካልአዲ ማለትን እኛ ሽማግሌ ነገርኛ ካልአዲ ኖቡሾ ካልአዲ ነው እና እሱ ለምን እንደዚህ ሆነ የሚለው ነገር ሌላ ተርኒንግ ፖይንት አንዱ ሲያሽከረክረኝ አንዱ ሲመጣና ገባሁበትና የቡና ታሪኩ የቀጠለ የመጣው ቀደም የነገርኩ እነዛ ሆላንዶቹ በቅር ከ8 ወር በፊት እንደገና ምን ላይ ደረስኩ እየጠየቅኩት ስጠይቅ አይ አንተ ከጠፋ በኋላ በፈረንጆች አቆጣጠር መጀመሪያ ላይ በ19 በፈረንጆች አቆጣጠር ያኔ 1998 ማለት 2091 ላይ ነው ከሰውየው ጋር ከዛ ከሄድኩ በኋላ በ2004 ማለት ነው በ2004 5 ተመልሶ አዲስ አበባ መጥቶ ቤተ መዘክር ገብቶ አርካይቭ ሲያጠና ከከፋ ወደ አርሲ ነበር ሲወስዱ የነበሩትና በሚኒሊክ ሰዓት በአፄ ሚኒሊክ ጊዜ እዛ መሬት ተቀብለው ቡና ያራቡ ነበር አርሲ ላይ ከአሰላ 40 ኪሎ ሜትር ያጨፉ የሚባል ቦታ ያለሙ ነበር ሄዶ አጽማቸውን አገኘ ተገድለው ነበር እዛና ቀበረ ልጆች ይኖራቸው ለፈልጉ አጣ ለቻፕተር is closed ብሎ የሹ ሜከሩ የቅድመ ጫማ ታሪክ እንትና ዘን ይሄን ቀጠረና እንደገና ገባሁበት ከዛ በኋላ ተከተልኩ የአርኪኦሎጂም የአንትሮፖሎጂም የዘረመል ጥናት የዲኤንኤውን ጥናትና መጨረሻ ላይ እነዚህ ሁሉ የሚባሉት መጽሐፎችን ሰብስቤ ማንበብ ጀመርኩ። ክቡራትና ክቡራን ተመልካቾቻችን ይህ የተከታተላችሁት የምትገኙት የከፋ ቴሌቪዥን ድርጅት ነው። እንግዲህ ከዛ በቀጥታ የሚተላለፍላችሁ እንግዳችን ፕሮግራም ነው። ዛሬ እንግዲህ ከሰለሞን ተክሌ ወይም ሰለሞን ጸለይል ጋር ያለን ቆይታ እንደቀጠለ ነው። ምናልባት ቀደም ሲል ከቡና መገኛነት ታሪክ ጋር እንግዲህ በዚህ ፕሮግራም ብቻ የሚያበቃ አይደለም። ከዚህ በኋላ በርካታ ጥናቶችን ከሱ እናገኛለን። እጄ ላይ እንደምትመለከቱት በርካታ ጽሁፎች አሉ። ለወደፊት እነዚህን ደግሞ በተለያዩ ፕሮግራሞች ለመዳሰስ እንሞክራለን። ምናልባት ፕሮግራማችን የዛሬውን ፕሮግራም ለማሳጠር ያክል ሰለሞን ምናልባት ስለ ከፋሌ ስለ ዘረመል የጀመርከው ጥናትም እንዳለ ቀደም ሲልም በትረካ ላይም ለማካተት ሞክረሃልና ምናልባት ዘረመሉ ከቡና ጋር የተገናኘ እንደገና የሰው ልጅ በተለይም በከፋ አካባቢ ያለ የባህሪ ዘረመል ላይም አለና ምናልባት የባህሪ ዘረመሉን ወደፊት የምናየው ከከፋ የንጉሱ ታሪክ ጋርም የምናየው ነገር እንዳለ ይሆንና በተለይም የቡናው ዘረመል ጥናት ውስጥም የተወሰነ አሻራ አለና እሱስ እንደው ያለበት ጥናቱ ያለበት ደረጃ ምንድነው? በቀጣይ ደግሞ ከፋ ካንተ ምን ትጠብቅ? እስኪ እዚህ ሁለቱ ነጥቦች ላይ ሐሳብ ብትሰጠን። እሺ ትልቅ ነው የዘረመል ታሪክ ውስጥ ገባ በጣም ሳላውቀው ቅድም አባቶች ትልቅ እኔ አንድ ትልቅ ታሪክ ብዙ ጊዜ ይርጋለም ዲላ አካባቢ አያቴ ለኔ አያቴ አብሮ አደግ ደማሜ ብሩን ባላንድ አሮጊት አለ የሞተው አንድ አመታቸው ነው የሞቱት እሳቸውም ያለቅሳሉ ብዙ ጊዜና ቤታችን ነበሩና ወደ እህቶቻችን የሄዱትን ባገኛቸው ይላሉ ማን ነው እህቶ እየስጠይቃቸው በአፄ ሚኒሊክና በአፄ ኃይለ ሥላሴ ጊዜ ወደ ሲዳማ አካባቢ ተወሰዱ አሉና ይሄንን ለማገናኘት ዘረመሉ ምን ይላል ነው ቡና ዘረመሉ ከፋን ሆነት የተገኘው አሁን ኤቪደንስ አለ ዘረመል ምንድነው የተጠናው ሲባል ዘረመል ማለት ዲኤንኤ ነው እና ዲኤንኤ ጥናት አጥኚዎች በጣም ከሚታወቁት ትልቁ ፕሮፌሰር ዘረመል ራሱ ዲኤንኤ አውጥቶ እንዴት እንደሚጠና እንደነገር እጽዋትና የሰው ዘረመል በዘርግ እንዳው ለምሳሌ ዲኤንኤ ጥና እሱን ጥናት ያደረጉት አንዱ
አንቶኒ ግሪፊንስ የሚባል ፕሮፌሰር አለ አሜሪካ ሲያን ኮነር ከሚባሉ ጓደኞቹ ጋር የተገናኘ RFLP የሚባል ነገር አለ restricted fragmented language polymorphism የሚባለውና ምንድነው አንድ ዘር ቆርጦ ተመሳሳይ ሁለት የሆነ ነገሮችን እያቀጠኑ ወስቶ አለል እቺ ሲንግሏ ከክሮሞዞም አንዱ ነው ወስቶ እሱን አጥቶ ተመሳሳይነት አለ ወይ ዘር ግንድ ከዚህ ጋር አለ ወይ መነሻው የት ነው መነሻው የት ነው ወደ ኋላ ሄደው የዘረመል ጥናት አድርገዋል እጽዋታት ናቸው ከዛ በኋላ ቀደምም ወደ ሳልጠቅስ ያለፍኩት ወደ አጋጣሚ ወደ ወደፊት ይወራል ረጅም ስለሆነ በጣም ብዙ ሰፊ ስለሆነ ለንደን ውስጥም ቦታኒካል ኪው ጋርደንስ ባል የእጽዋት የሚሰበሰቡ ትልቅ ቦታ አለ እዛም ሄጄ አይቻለሁ እና እዛው በጣም የሚታወቅ ማንኪራ ድረስ መጥቶ ያጠና ከመስፍን ተክሌ ጋር ያጠና ዶክተር አሮን ዴቪስ የሚባልም ያጠናው አለ ዘረመል ጥናት አድርገው ሁሉም ያሳዩት እንዳልኩ ቀደምም ከመጀመሪያችን ምስራቅ አፍሪካ ውስጥ ዩጋንዳ ሩዋንዳ ታንዛኒያ የኮንጎ የብሩንዲ የኬንያ ቡና ዩጋንዳ ውስጥ ለጎጎ የሚባል በየአመቱ ኤግዚቢሽን ንግድ ኤግዚቢሽን ላይ ቡና ሲሸጡ ቡና ከየት ነው የተገኘው ብዬ ጠይቄያቸዋለሁ ይመስላል እዛም ሄጃለሁ ዩጋንዳ ውስጥ በግል ስራ ሄጃለሁ አጥንቼ ጠይቄያቸዋለሁ እና እዛው ሲያገኙትን አንድ ሰው ቀጥሮኝ የት ነው ያገኘው ምን ይመስላል አሁን እንትነኛ ናና ሳያለሁ ብሎ ወሰደ ቢሮ ወሰደኝ እና ቢሮ ወስዶ ታሪኩን ሲነግረኝ መጨረሻ ላይ ብዙ ታሪክ ነገረኝ በኋላ ቡና የተገኘው የት ይመስልሃል ስለ የሚመስለኝን ሳይሆን የማቀው ልንገር ብሎ ፎቶ አሳይቶኝ ከከፋ ነው አለ እና ይሄን ከከፋ ነው የሚለው ነገር ቅድም ካልኩ ከዘረመል ጥናት ጋር ነው ብለ የከፋ ነጋዴዎች ወደ መተምዋ ወደ ዛብቻን ወደ ታችም በ1953 ፕሮፌሰር ሪቻርድ ፓንክረስ የጻፉት መጽሐፍ አለ አን ኢኮኖሚክ ሂስትሪ ኦፍ ኢኮኖሚክ ኦፍ ኢትዮጵያ የሚለው ላይ ከታች ወደ እስከ ታች በሩዶልፍ ሃይቅ ኬንያ ሰሜን ሃይቅ እስከ ዩጋንዳ እስከ አንጎላ እስከ ሞዛምቢክ እስከ ታች ይሄዳሉ እስከ ዚምባብዌ ይሄዳሉ አልፎም መሊንዳ የምትባል አትላንቲክ ኦፍ መዲንጋ የምትባል እዛ ድረስ ይነግዱ ነበርና ሌላውም አንድ ታሪክ ከዚህ ጋር ዘረመሉን ለመከተል ከፈለክ ምናልባት እንትን CDSIDI የሚባል የSIDI ትራይብ ለህንዱስ ብታይ ሳውዝ ህንዱስ አንድ ትራይብ አለና እነሱ ትራይብ በ17ኛው ክፍለ ዘመን እነሱም ይጠቀማሉና እነዚህ ዘር ግንዱን ተከትዬ ዘረመሉን ተከትዬ የዘረመል ግንዱ የከፋ አሻራፍና ከፋ መሆኑን ማስረጃ አለ መጽሐፍ በትንሹ ኢንዲፔንደንት ቀደም አባቶች የነገሩኝ እዚህ አለ እንደገና ደግሞ ኢንዲፔንደንትሊ ቬሪፋይ የሚያደርጉ የውጭ ሳይንቲስቶች ዘረመልን አውጥተው ሴግመንቷን ኒውክሊዮታይድ ሞርፊዝም ነው እና DNA ማርከር ነው ጄኔቲክ ማርከር ነው የምትባል እሱን አጥንተው ቡናው ወደ ማንኪና አርኪኦሎጂም እዚህ ማኪራ አጠገብ ጋር ከቦንጋ አጠገብ ጋር ተጠርቶ ሸክላ የቡና አጥንተው ማኪራ መሆኑን ይጠቁማልና የዘረመል ጥናቱ ያረጋግጣል ምናልባት በኢትዮጵያ ውስጥም ብዙዎቹ ከጻፏቸው የታሪክ አዋቂዎችም ከሚናገራቸው መካከል ለምሳሌ ራሱ ቡና የሚጠጣበት የሚፈላበት ኢቭን አሁን ያለው ኢንዲጂነስ ማቴሪያል በራሱ ሎካል አንድ አሁን እኛ አካባቢ ላይ ካሉት አንዱ ኤቪደንስ ሎካል ኤቪደንስ ነው ከሚባሉት ውስጥ አንዱ ይመደባልና ይሄ እዚህ ላይ ደግሞ የዘረመሉ ጥናት ሲደገፍበት የቡና መገኛነቱ ታሪክ ያጎለዋልና ምናልባት እንግዲህ ኢትዮጵያ ውስጥ አሁን ሰለሞን አንተ የምታውቀው አለ ለምሳሌ ጮጬ ነው ጮጬ ማለት ከጅማ በቅርብ ርቀት ላይ የምትገኝ ትንሽ የመንደር ናትና ጮጬ ነው ብሎ የሚሞግቱ አሉ በታሪክ አጋጣሚ ደግሞ ኢትዮጵያ ውስጥ የሚገኙ ቀደም ሲል አንዳንድ ሚዲያዎችም this is a controversial issue so አንዘግበም አንሰራም አይነት በእንደዚህ አይነት ፖይንቶች ላይ የሚነሳሉና ምናልባት አሁን ይሄ ታሪክ ዲስፕሩቭ እንዲያደርግ በቀጣይ አንተ ያዘጋጀህ ያለው ነገር አለና ከፋ ቀደምም ከመግቢያዬ ካንተ ምን ተጠብቅ በሚቀጥለው ወይም በአጠቃላይ ኢትዮጵያ ሕዝብ በዚህ በከቡና ታሪክ ጋር በተያያዘ
እንዲሁም ቀደም ሲል ያው አንዱን በመጀመሪያችን ከህልም ላይ አግኝተነዋል እሱን ወስደናል ነገር ግን ከዚህ ከቡና ታሪክ ጋር በተያያዘ በቀጣይ ካንተ ምን እንጠብቅ ጥሩ ጥያቄ ነው ቅድም ተባለ ቡና አሁን የተገኘ ከፋ ካልተገኘ ሌላ ቦታ ጎረቤት ኢናሪያ ከከፋ ጋር ይቀርላል አንፊሎ አለ የወለጋ ጎንጋ አለ ጎጃም ደቡብ ጎጃም ሽናሻዎች አሉ ጎንጋ እነዚህን እነ ጄምስ ብሩስ እንዲያውም ዶክተር ሪቻርድ ቲስለን ቤኬ ቻርልስ ቤኬ የሚባሉም ጽፎ ባሶ ገበያ ጋር ኤቪደንስ አለ አሁን እንትን አይደለም የሽሚያ አይደለም ቅድም እንዳልኩ ቪያ ኔጌቲቭ አይሆንም ብዬ የተነሳሁትን እኔ ሐሳብ አምጣ ማስረጃ አቅርብና እነዚህ የተባሉት ማስረጃዎች ሊሆኑ ነው ያፈ ታሪክ የታሪክ የታክሶኖሚ ማለት የጽዋት እንትን የትሬድ ሩቱ የንግድ መስመሩ አንትሮፖሎጂ አርኪኦሎጂ እና ዘረመል አሁን 8ቱን ማስረጃዎች ያምጣና እንተዋለን ለዚህ ምን ይጠበቃል የሚባል አዎ የጻፍኩ ነው ተጠናቋል ጽሁፉ ተጠናቋልና ሁሉ ሰው አይተው ግራና ቀኝ ኢንዲፔንደንትሊ የኔ ነው በሚል ነገር ሳይሆን እውነቱና የኔ ነው ብሎ የታሪክ ሽሚ አይደለም አሁን አገራችንን ውጭ ጠላቶች እንዴት አገራችንን ለማኮስመን እንደፈራ ሌላው ትንሿ ኢትዮጵያ ከፋ ነች ለኔ ከፋ ላይ ይበዛል ሁሉም ነገር በኤቪደንስ ማሳየት ይችላል ይሄ አሁን አልፏል ያለፈው አልፏል ግን እውነቱ ምንድነው የሚል ነገር ለማምጣት ወንድማማቾች ጦርነት የሚል ራሱን ይቻላል ወንድማማቾች ጦርነት ለምን የከፋ ነገስታት አንዋጋም ብሎ ጀነራል ማክዶናልድ የሚባል ከህንድ ሀገር የእንግሊዝ ኡጋንዳ ቀኝ ግዛት እዛ መጣች በዚህ እንካ ጦር መሳሪያ ሲሉት ኤቪደንስ አለ ማስረጃ ተገኝቷል ሌላኛው ባፈ ታሪክ ነው አንድ አባባል አለ የፎረንሲክ ሳይንቲስቶች የሚናገሩት absence of evidence is not evidence for absence ማስረጃ ላለመኖሩ ማስረጃ አይደለም ስለዚህ እኔ የዛሬ 25 አመት የ101 አመት ሰዎችን ተግሬ ያኔ በጽፍ ኖረ እውነት ይሆን ነበር ወይ አሁን ከአየር ላይ ተቀለመ ነገር ታያል ሁሉም አለኝ የሚል ማስረጃ ያምጣና ግራና ቀኝ አይቶ ኢንዲፔንደንት ማስረጃ ከምንም በላይ ካርቦን ዴትድ ነው አርኪኦሎጂ አይዋሽም ሳይንስ የሰጠውን ነው ኮምፒውተር የሰጠውን ነው የሚሰጠው ማኒፑሌት አደርጋለሁ ትችላለህ it's fine እሱ ሌላ ራስን ዲፕሮቭ ያደርጋል አንትሮፖሎጂም ካለ አሁንም ዲኤንኤው አይዋሽም ዲኤንኤ ለኔ ፌቨር አይደለም ለማንም ፌቨር አይሰራም የሰጠውን ይሄ ያገኛ ማርክ ዲኤንኤ ማርክ ማይክራ ስለሆነ ማስረጃ አለኝ በትንሹ ብራዚላውያን ትልቁ ነገር ብራዚላዊ ካፋን የተገኘ ብሎ ተናግሯል ለምን ዩጋንዳ ለምን ከዓለማችን የቡና አምራች ኤሪያዎች ማለት አንድ ትልቅ ተራራ አለ ሳውት ሱዳን ውስጥ ቦማ የሚባል ተራራ ውስጥ ኮፊ አረቢካ እዛም ይገኛል ኬንያ ውስጥ ኮፊ አረቢካ አለ ኮፊ አረቢካ ዩጋንዳም አለ በትንሹም ቢሆን እሱ ሮቡስታ ነው ለምንድን ነው የኛ ነው ማይሉት ለምን ወለጋ ኮፊ የኛ ነው አይሉም ለምን ባሌስ አይሉም ቅድም ያልኩ ሰዎች ነበሩ የከፋ ነገስታት አንድ ምናልባት ጥሩ ሊሰጥ የሚችለው የከፋ ነገስታት ተስፋፊ ሰፋ ያለን እስከ ግቤ ድረስ ይቆጣጠሩ ነበር እናሪያ የልሙ እናሪያ የሸኮ እናሪያ አለ እናሪያ አለ አንፊሎ አለ ጎንጋ አለ እነዚህ ከየት መጡ የሚለውን ራሱን የቻለ ታሪክ ስለሆነ ይሄንን ታሪክ የተከተልክ ሆነ ጎጃም ውስጥ ዲኤንኤ ኮፊ አረቢካ አገኙ ዶክተር አሮን ዴቪስ ቀደም ያልኩ የዲኤንኤ ነው ገና ይሄ ኮፊ አረቢካ ነው ግን የመጣው ከሳውዝ ዌስት ከከፋ ነው ብሎ ኤቪደንስ እንተናቀረብ እንደዛ ትሬስ ይደረግና ትሬሱን ነውኛ ኤቪደንስ ትሬስ አርኪኦሎጂ አለ አንትሮፖሎጂ አለ የዲኤንኤ ትሬስ አለና ትሬስ ይደረግና እናስቀምጥና እንቀበልና እስካሁን ይልፋውትን ይርኩበትን
አዎ ቆረቆራለሁ ስለ ኢትዮጵያ ነው ቆረቆረው የየመን አይደለም ግብጾችም የኛ ነው ብለዋል በ17ኛው በ16ኛው እና ሃና የምትባል ጸሐፊ ጻፈች አይቻለሁ ብለዋልና አልቫሬዝ የሚባል መጀመሪያ ግብጻዊ ሐኪምን ተጠቀመው ፐርሺያዊ ሐኪምን ተጠቀመው ብሎ አቅርቧል ነው ኢትዮጵያ ነው የኔ አሁን ከኢትዮጵያ አገር ውስጥ ካለው ሰው ጋር አይደለም ፍኩክሩ አንተ ከዓለም ከሌሎች ሀገር ጋር ነውና እዚህ እኛ ያለን እኛማ ወንድማማቾች ነንና ቁጭ ብለን እንተማመን አንብቤዋለሁ የዛሬ 4 አመትም ትልቅ ኮንትሮቨርሻል ነው ቅድም ያልከው ተነስቶ ዝም ነው ያልኩት ለሚዲያ ኮንሰምፕሽን ተብሎ ወጣም ውጪ የምታወራው አይደለም እውነት ነውና እውነት ቀደም ለዚህ ነው ቫያ ኔጌቲቫ ማለት አይደለም ብዬ ጳጳሱ ያን ጊዜ ቫያ ኔጌቲቫ የመጣው ታሪኩ እንዴት አርገን ማይክል አንጀሎን ዳዊትን የመሰልከው እንዲመስል አርገ ሰራውታል እኔ ያደረኩት የማይመስለውን ታወጣውትና የሚመስል ቁጭ አለ ነው እኔም ደግሞ ያሉት መጥፎ ነገሮች ተመጣጣ እሱ ቁጭ ያለ ስለዚህ አሁን የግብጽም የእኔ ትግሌ የመን እንዳልተገኘ ነው ማስረጃ ሳመጣ የነበረው የሰፍ እንትንማ ግድ የለም ነው በኤቪደንስ ላይ አይደለም ነው እነሱ እንኳን ኤቪደንስ ሰደዋልና የሰናአ ዩኒቨርሲቲ ፕሮፌሰር ራሱ አምኖ የመን ውስጥ ተገኘም ስላለ የግብጽም አይደለም ስላለ አንዱ ትልቁ በ1950ዎቹ ውስጥ ፔር ሲልቪያ የሚባል ዶክተር አለ በዩኤን እና ባይለስላሴ ሰዓት ጅማ ሲአይፒ የሚያቅሰው አለ ኮፊ ኢምፕሩቭመንት ፕሮግራም የመጣ በኋላ ነው የበሽታ ለመቋቋም ማዳቀል ላይ ሲልቪያ without a refutable challenge coffee is originated from Kaffa ብሎ ሂስትሪ አባት ከፋው ይሄ ጅማ የእርሻ ምርምር ቁጭ ብሎ ጅማ ኪቶ ጋር ነበርና እሱ መጽሐፉ ማስረጃ አለ መጽሐፎች አለ ማስረጃው መጽሐፎቹ ለደረጃ ካልኩ በጣም ጊዜ ይወስዳል በጥሩ መጽሐፍና 30 40 ኤቪደንሶች መጽሐፎች አሉ ተረድና ስለቡና ላይ ብቻ ነውና ቡና ማቅረብ ይቻላልና ቡና የተገኘው ከፋ ነው ክብራትና ክብራን ተመልካቾቻችን ቀደም ሲል እንግዲህ ከእንግዳችን ጋር በነበረን ቆይታ ማቆም እንኳን በሚያዳግተን መልኩ ታሪክን ያጋራን በዚህ ልክ ደርሰናል በቀጣይ እንግዲህ በርካታ ታሪኮች አሉ ያው ከሰለሞን ብዙዎች ተቀርተው ማልቁ ታሪኮች በእጁ አለ በተለይም ስለ ንጉስ ጋኪሸሮቺ ከሚኒሊክ ጋርም ስለነበረው ረጅም ጊዜ እንደውም ወደ ከፋ በቪዛ እንደሚገባ ከፋ ላይ የሚገባ ሰው ያለ ቪዛ እንደማይገባ በታሪክ አጋጣሚ መረጃዎቹ ተሰብስበው በጽሁፍ ተሰንደው ሊቀመጡ ጥቂት ጊዜያት ብቻ ናቸው የሚቀሩት በቅርብ ጊዜ ደግሞ ሰለሞን ወደ ማተሚያ ቤት የገባ መጽሐፍ እንግዲህ ከቡና መገኛውም የከፋን ታሪክና በተለይም ከንጉስ ጋኪሸሮቺ ጋርም በተያያዘ በርካታ ጽሁፎችን በሰነድ መልኩ ለከፋም ለመላው ኢትዮጵያም ሊያበረክትልን የመጨረሻው ምዕራፍ ላይ ደርሷል እሱም በጉጉት የምንጠብቅ ነው የሚሆነው ሰለሞን ለሰጠን ለነበረን ጊዜ እጅግ አድርገን በከፋ ቴሌቪዥን ተመልካቾች ስም እናመሰግናለን በቀጣይ በሌሎች ታሪኮች በድጋሚ እንገናኛለን ዛሬ ፕሮግራማችን በአማረ መልኩ እዚህ ቦታውን በመፍቀድ የከፋ ልማት ማህበር በቀድሞ ስሙ ሱፓክስ አካባቢ ላይ ተገኝተን እንግዲህ ያማረ ቆይታ አድርገናል በካሜራው ሰላምነ ባህሪና ኤልያስ ኢማም ፕሮግራሙን አዘጋጅቶ በማቅረብ ፍጹም ተሾመ እንዲሁም ስቱዲዮ ካሉ ሌሎች የቴክኒክ ክፍል ባልደረቦች ጋር በመሆን ፕሮግራማችን በዚህ እናጠናቃለን ቀሪ ከከፋ ቴሌቪዥን የሚቀጥሉ ዝግጅቶችን እንድትከታተሉ በአክብሮት ጋብዛለሁ